ማንም ያልጠበቀው ነገር ተፈጠረ። የአብሳላት ለሳምንት ጊዜ ብቻ እንደሆነ ከብሩክ ጋር የተዋወቀችው ያንን ደግሞ ብሩክ ያንን ቻሌንጅ ተወጭልኝ ብሎ ስለነገራት ብቻ ነው እንጂ ከብሩክ ጋር ምንም አይነት ግንኙነት እንደሌላትና እንዳልፈጸመች እውነቱን ለተመልካች ተናግራለች። ቦራም እኔ እንደዚህ አይነት ሰው አይደለሁም፣ እሷም በጣም ጨዋ፣ እኔም እንደዚያው ነው ለሀይሚ ብለን ነው ይሄንን ነገር ያደረግነው። መቼም በጣም ከባድ ነው። እውነቱ ዛሬ ይወጣል ብሎ እውነቱን ፍርጥ አድርጎ ብሩክ ያው በዛሬው ክፍል ለቋል ማለት ነው። ሀይሚ ትላንትና በተላከላት ቪዲዮ ላይ በጣም ተበሳጭታ ተናዳ ነበረ። ግን ያን ደግሞ ብሩክ ውሸት እንደሆነ እውነት እንዳልሆነ የአብሳላት ማናት መቼ ነው የተዋወቅ ነው የሚለውን ነገር በግልጽ እንድትነግራት ከራሱም አንደበት እንዲሁም ደግሞ ከልጅቷም እንድትሰማ አድርጓል ማለት ነው። ፍፄ ይዟት መጣ። እውነቱን እንድትናገር እንግዲህ እንድትነገርም ተደርጋለች። ሀይሚ ደግሞ በጭራሽ ለመረጋጋትም አልፈለገችም። አረ እኔ ጅል ነኝ ወይ እናንተ ስትፈልጉ እኔ የምትፈልጉትን ነገር እኔ የማምናችሁ መሰላችሁ ወይ ብላ በጣም ተናዳለች። በራሴ ቤት ይህንን ፕሮግራም ያዘጋጀኸው ቀለበት ልታደርግላት ነው ወይ? ያችኛዋን አስረገዝህ ደግሞ ይችን በቤቴ ልትሞሸሩ ነው ወይ ብላ ለብሩክ ነግረዋለች። እውነቱን እኔ ልንገርሽ፣ ይሄ ምንም ነገር በሁለታችን መካከል የተፈጠረ ነገር የለም። ትላንትና ትክክለኛ ስሜትሽን እንደምትወጂኝና እንደምታፈቅርኝ ነግረሽኛል። እሺ በቃ ያ ነገር ደግሞ አሁን ከአብሳላት ጋር ያለ ምንም አይነት ነገር የለንም። ትውውቃችን ለሳምንት ነው። ይህንን ነገር አድርጊልኝ ስላት ብቻ አደረገችልኝ እንጂ በእኔና በሷ መካከል ምንም የተፈጠረ ነገር የለም። አውቃለሁ ቪዲዮው በጣም ከባድ ነው ላንቺ፣ ያን ደግሞ በቃ ይቅርታ እንጠይቃለን። ግን አሁን ከልጅቷ ስሚው ተብሎ ለአብሳላት ተጠየቀ። የአብሳላት ትውውቃችን በሳምንት ነው፣ ይህንን አድርጊልኝ ብሎ ስላለኝ ነው እንጂ ለቪዲዮ ነው እንጂ እኔና እሱ በጭራሽ እንደ አይነት ነገር ምንም ግንኙነት የለንም ብላ ለሀይሚ ነግራታለች። የማምንሽ መስሎሽ ነው ወይ ብላ ደግሞ ሀይሚ በሰላምም አይደለም ለአብሳላት የመለሰችላት። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ሰብስክራይብ አድርጉላሉ ቤተሰብ። ብሩክ እውነቱን ፍርጥ አድርጎ ለሀይሚ ነግሯታል። እኔ የዩንም ቃል እንትን የሀብሉን መልሻለሁ፣ እንዲሁም ደግሞ ከዚችኛዋም ጋር ቻሌንጅ ነው እንጂ ተወጭልኝ እያልኳት ምንም አይነት ግንኙነት የለንም። እኔ እንደምትወጅኝ ነግረሽኛል፣ ትወጅኛለሽ አውቃለሁ። በትላንትናው ክፍል ላይ ደግሞ እንደዛም ብትናደጅም እንደምትወጅኝ የልብሽን ያፌን እንጂ ልቤን መቻየህ ብለሽኛል። ስለዚህ ለምን በቃና አሁን አትቆጪ፣ ቂመኛ አትሁኚ፣ እኔ አንቺን ነው የምወደው ማግባት የምፈልገው ብሎ ለሀይሚ ነግሯታል። ሀይሚም ደግሞ እኔ ባጣ ቆይ ነኝ ወይ እንዲህ አይነት ነገር አልፈልግም ብላ ለብሩክ ነግሯል። ይቅርታ ይሄ ፕሮግራም የተዘጋጀው ላንቺ ነው እንጂ ለኔና ለአብሳላት አይደለም። የአብሳላት እውነቱን ልታስረዳሽና እንዴት እንደተዋወቅን ያንን ነገር እውነቱን ፍርጥ አድርጋ ልትነግርሽ ነው እንጂ እየመጣችው በጭራሽ አንቺ እንደምታስቢያት አይደለችም ቢላትም ልትረዳ አልቻለችም። እና ፍፄም እንግዲህ እየተመለከተ ነበረ፣ ሀሳብ ለመስጠት አልቻለም። ነገሩ ከሮ ግራ ገብቶታል። ምክንያቱም የሀይሚ እልኸኝነቷ በስቷል። የአብሳላትን ብትነግራት ልትረዳ አልቻለችም። ብሩክም እንደዚያው ሊያስረዳት ቢፈልግም በጭራሽ ለምን አብራችሁ ካደራችሁ በኋላ ነው ወይ እያለች ነበር። ምስክር ከፈለግሽ ሌሎችም አሉ፣ ካሜራማኑም አንዱ ምስክር ነው ሲላትም ስታድሩ ለማረጋገጫ ነው ወይ አንተን ምስክርነት እንዲያዩ ያሷ ያዘጋጀችው እያለች እንግዲህ ተናግራለች ማለት ነው። በጭራሽ ፈጽሞ እንደዚያ አይደለም፣ እኛ እንተዋወቅ ነበረ። ግን ይሄ ነገር ደግሞ እናንተ በቃ ያሰባችሁት ነገር ስለሆነ አሁን ደግሞ የምትለኝን ነገር ታምነኛለህ ብለህ አስበህ ነበረ። አሁን ምንም ነገር አልፈልግም፣ ይህንን ያዘጋጃችሁትን ከእኔ
አሁን ልወጣ ነው ስመለስ እንዳላገኘው ኮተታችሁን አውጡ ብላ ተናግራ ሀይሚ በጣም ተናዳለች ማለት ነው። ብሩክም ለመናት፣ በጣም ለመናት፣ ነገራት። በቃ እኔ መኖር የምፈልገው ከአንቺ ጋር ነው ሀይሚ ይቅርታ ቢላትም በጭራሽ የእዩንም የአንገቷን ሀብል በቃ መልሼላታለሁ፣ እኔ እና እሷ ምንም የሚያገናኝን ነገር የለም፣ ከአብሳላትም የነበረን ትውውቃችን ለሳምንት ነው፣ ይቅርታ አድርጊልኝ፣ ከአንቺ ጋር ነው መኖር የምፈልገው፣ ለአንቺ ነው ቀለበት ማድረግ የምፈልገው ቢላት፣ በዛ ደግሞ አልፈልግም እኔ አንተ አላውቅህምም በቃ እያለች ነበረ። ምክንያቱም እሱ የሚናገረው ነገር ዞር ብሎ ደግሞ ሌላ ሀሳብ ያመጣል ነው በምናምን አለው ብላ ነግረዋለች ማለት ነው። ለምንድን ነው የማታምነኝ? የእውነቱን እየነገረችሽ አይደለም ወይ ብሎ እንደዚህ የምናደርግ ሰዎች ነን ወይ? አንቺ ከሁሉም በፊት አይደለም ወይ የምታውቂኝ? ለምንድን ነው እንደዚህ የምታደርጊኝ? ትወጂኝ የለም ወይ? ስለምትወጂኝ አይደለም ወይ ትናንት የተናገርሽው? በቃ ትወጂኛለሽ፣ ያንን ፍቅርሽን ተናገርሽ፣ እኔም ደግሞ ተመለስኩኝ። አሁን ስመጣ ደግሞ ትላንት ወዳለሁ ብለሽኝ ዛሬ ለምን እንደዛ አልሽኝ ብሎ ቡራ በጣም ተናዷል። አሁን ዳግመኛ ልቧ እንዳይሰበርባት ሀይሜ ስለሰጋች ነው ማለት ነው። እንግዲህ ለዛሬው የነበረው ክፍል ሀይሜ በትላንትናው ክፍል ላይ በጣም ስትናደድ፣ በዛሬውም ክፍል ላይ ተናዳለች። ፍቅሯን በትላንትናው እንደምትወደው ተናግራ ነበር። በዛሬው ዕለት ደግሞ ብሩክ ካፈቀረችኝ እኔ ብዙ ነገር መስራት ፈልጌ ነበር፣ ግን መቋጫው ዛሬ ይሁን ብሎ እውነቱን ፍርጥ አድርጎ ለሀይሚ ነግሯታል ማለት ነው። ሀይሚ ደግሞ አንተ በቃ አልፈልግም ብለዋለች። ምክንያቱም ይህ ፕሮግራም የተዘጋጀው ለሚስት ቀለበት ልታደርግ ነው በእኔ ቤት፣ ለምን ሄደ? ለምን ቪዲዮ ተላከ? እኔ ባታቆይ ነኝ እያለኝ ብሩክም በጣም ተቆጥቷል። ብሩክም አዝኗል። ፍፄም እንግዲህ ምንም መናገርን ሀሳብ መስጠት አልቻለም። ምክንያቱም የሀይሚ እልኸኝነቷ ከቤት አስወጥቷታል። ብሩክም ቤት መቆየት አልፈለገም። ሁለቱ አልተስማሙም ማለት ነው። ሀይሚ እኔ ባጣ ቆይ አይደለሁም ብላለች። እና ለዛሬ የነበረን ክፍል ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ቻናሉን ሰብስክራይብ እያደርጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ባይ ባይ።